አንዱ 18 ዓመት ያልሞላቸው ትውልደ ኢትዮጵያውያን ስንል እናታቸው ወይ አባታቸው ወይም ሁለቱ ኢትዮጵያውያን የሆኑ ወይም ትውልደ ኢትዮጵያውያን የሆኑ ማለት ነው። ትውልደ ኢትዮጵያዊነታቸውን የሚያረጋግጥ ማስረጃ አብረው ይዘው መምጣት ይኖርባቸዋል። እነዚህ የሆኑ እንደሆነ 18 ዓመት ያልሞላቸው መሆናቸው ተረጋግጦ ያለምንም ቅጣት ቪዛ ወይም ትውልደ ኢትዮጵያዊ ፕሮሰስ እንዲያደርጉ። ሁለተኛው ትውልደ ኢትዮጵያውያን ሆነው ግን ከ18 ዓመት በላይ የሆናቸው የአሜሪካ ዜጎች ቅጣታቸውን በግማሽ ከፍለው ወደ ትክክለኛው የቪዛ ስርዓት ወይም የትውልደ ኢትዮጵያዊ መታወቂያ አውጥተው አገልግሎት እንዲያገኙ ነው። የጊዜ ገደብ ግን ተቀምጧል። የጊዜ ገደቡ ከመጋቢት 15 ይጀምርና ለ60 ቀናት ቅዳሜና እሁድን ጨምሮ ለ60 ቀናት ወይም በሁለት ወር ውስጥ የሚጠናቀቅ ስለሆነ አገልግሎት መጥተው እንዲያገኙ ወደ ህጋዊ መስመር እንዲገቡ በዚህ አጋጣሚ ጥሪ እናስተላልፋለን።